አይቻልም ማለት ቀርቷል። ይቻላል። የማይቻል ነገር የለም። ዛሬ በጣም የሚገርማችሁ ነገር ተአምር ቀን ነው ለኛ። የማይቻል ነገር የለም። ተችሏል። ለሐሜተኞች ለአሉባልተኞች የዛሬ ቀን ተአምር ነው። አሁን ወደ ኢንተርቪያችን እንገባለን። ጉዞ ወደ ጅዳ፣ ከጅዳ ኢስታንቡል ነው የምንገባው። አባቴ መርሃባ፣ እንኳን ደህና መጣ። እንኳን ደህና ቆይ። ቁጭ በል። አመሰግናለሁ። እስቲ የዛሬ ቀን ለአንተ ምንድን ነው? የዛሬ ቀን ለእኔ ደስታ ነው የሚሰማኝ። ድጋሚ እንደተወለድኩ ነው የሚሰማኝ። አይቻልም እያሉ ሞራል በሚንቶትና ለአሉባልተኞችና እንዲሁም በክፋት ለምትሞሉ ሰዎች ምንድን ነው የምትለው? አይቻልም የሚባል ነገር የለም። ይቻላል። ማይቻል ነገር የለም። አንደኛ አንተ ትታማለህ፣ አሸባሪነት ይሉሃል፣ ስራ እንዳይሰራ የሚያደርግ ሰው ነው፣ አንቀሳቃሽ ነው ይሉሃል፣ ያሙሃል። ለእንደኛ ሐሜተኞች ምንድን ነው የምትለው? እሱ የራሳቸው አመለካከት ነው። ገባ አይደለ? እነሱ አሁንም እዛው የነበሩ ሰዎች ናቸው። ጊዜ ያልቀየራቸው በንግግር ማምኑ ሰዎች ናቸው። ዲክታተር የሚሰማቸው፣ በኃይል የሚሰማቸው፣ በንግግር የማያመኑ ውስጣቸው ስታቸው የተማሩ የሚመስሉ ግን ውስጣቸው ባዶ የሆኑ ሰዎች እስቲ ምን አለ መልእክት የመጨረሻ? በጣም ጥሩ ጥያቄ ነው ያለው ነገር። በጣም አመሰግናለሁ። እነዛ የሚያስቡ ሰዎች ተምሮ እንዳልተማሩ ያለፈው ጊዜ ላይ እንደነበሩ ይሄ የወያኔ ግዛት ያለፈው እኛ በንግግር አብሶ በንግግር ነው ማማ። እናመሰግናለን አባቴ፣ እናመሰግናለን። ታንክ ዩ። መርሃባ። መልካም ሁሉ